አረ ሰዎች ምንም በማያገባን ጦርነት እኮ እኛ በስጋት አለቅን ስደተኛው አሃ ይኸው አሁን ወደ ውጭ ውጡ ብሎ ኤመርጀንሲ ኮል ይደወላል። ወደ ውጭ ወጥተን ይኸው ሰማዩን እያየን ሲመጣ ልንሸሽ ይሁን ምን እንደሆነ በማናውቀው ወላሂ ህዝቡ ነው ወደ ውጭ ወጥቶ ሰማይ ያያል። ብቻ ወላሂ ነገሩ አስጊ ነው። ይኸው ኢራንም ያው እሳቷን ማዝነቧን ቀጥላለች አቡዳቢ ላይ። ያው አሁን ላይ አቡዳቢ እያከሸፈች ቢሆንም ነገሩ በዚህ ከቀጠለ አስጊ ነው። አብሶ አቡዳቢ ያሉ ኢትዮጵያውያን አብዛኛው ሰው አሁን ላይ ስጋት ላይ ነው። ዱዓ ያድርጉላቸው ወላሂ በትንሽ ነገር የተጀመረ ነገር ነውና አሁን ላይ ጦርነቱ እስከዚህም የከፋ አለም ግን ድሮኖቹም የሳቶቹም እየከሸፉ ነው። ድሮን አለም እና እዚህ ከቀጠለ አስጊ ነውና አላህ በዚሁ እንዲያቋርጥ ዱዓ ያድርጉ። ያው እንግዲህ ስራ ስላለው ብለህ ከሀገር ወጥ ማንም ጠግቦ በጀመረው ጦርነት ውስጥ ህይወት ሲያልፍ አስቸጋሪ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ እና ዱዓ ያድርጉላችኋለሁ። ነገሩ እንደዚህ ነው። ህዝቡ እንደምታዩት ወደ ውጭ ወጥቷል። ዜና ልጃቸው ስልጣኑን መረከቡ በዚህ ሰዓት እየተነገረ ይገኛል። የአሊ ካሜኒ ወንድ ልጅ የሆኑት ሞጂታባ አሊ ካሜኒ በዚህ ሰዓት ስልጣኑን መረከቡ ነው እየተነገረ የሚገኘው። እንደሚታወቀው አያቱላ አሊ ካሜኒ እንግዲህ ቁጥራቸው 6 የሚሆኑ ልጆች እንዳላቸው ይታወቃል። ትልቁ ወንድ ልጃቸው ሞጂታባ አሊ ካሜኒ እንግዲህ በዚህ ሰዓት ስልጣኑን መቆናጠጡ ነው እየተነገረ የሚገኘው። የአሊ ካሜኒ ልጆች ሴት ልጁን ጨምሮ ማለት ነው እንዲሁም ደግሞ የልጁ ባሎችን ጨምሮ በርካታ ልጆቻቸው አብሯቸው በስልጣን ውስጥ እንደሚገኙ እንዲሁም ደግሞ ስራቸው ላይ እንደሚሳተፉ ሲነገር እንደነበረ የሚታወስ ነገር ነው። በሰዓትም እንግዲህ የኢራን እንዲሁም ደግሞ የተለያዩ ሚዲያዎች እየዘገቡ እንደሚገኘው ልጃቸው ሞጂታባ ስልጣኑን መረከባቸው ነው እየተነገረ የሚገኘው። አሜሪካ እንግዲህ ቀደም ብሎ መሞታቸውን ካረጋገጠች በኋላ በ24 ሰዓታት ውስጥ የስልጣን ሽግግር ይደረጋል እንዲሁም ደግሞ ለኢራናውያን የአያቶላ አሊ ካሜኒ መሞት ትልቅ እድል ነው ሲሉም ጭምር ሲናገሩ እንደነበረ ይታወቃል። ነገር ግን አሜሪካ የኢራንን የስልጣን ሽግግር ወይም ደግሞ የኢራንን መንግስት የመሰየም እቅድ እንዳላት እንዲሁም ደግሞ ፍላጎት እንዳላት የሚታወቅ ነገር ነው። ይህንን ስልጣን ወይም ደግሞ የስልጣን ሽግግር ይቀበሉታል የሚለው ነገር እንግዲህ በርካቶችን እያነጋገረ ነው የሚገኘው። በዚህ ሰዓት ግን የአያቶላ አሊ ካሜኒ ልጅ የሆኑት ሞጂታባ ስልጣኑን መረከባቸው ነው እየተነገረ የሚገኘው። አዳዲስ መረጃዎችን በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ።